ሰው ማሰብ የሚችለው ብቻው ነው። በጅምላ ማሰብ አይችልም። የጅምላ ጭንቅላት የለም። ጓደኛ ብዝተህ የምትውለው ከበጣም ብዙሃን ጋር ሆነ የራስህ ጊዜ ሳይኖር አእምሮ ልጠቀም አይቻልም። በጅምላ እንደማይታሰብ ማመን ደግሞ በጣም በጣም ጠቃሚ ነው። አንዳንድ ጊዜ ተገንጥሎ ከራስ ጋር ብቻ መቀመጥ ጥሩ ነው። ባታስብ እንኳን ብቻህን ብለህ ተቀመጥ። አእምሮ በተፈጥሮ አለማሰብ ስለማይችል የሆነ ጥያቄ ይፈጥርልሃል። ከዚያ ነው የምትጀምረው። ካልተነጠልክ ምን ስለሚሆን ነው? ኮምፎርት ዞን ስለሚሆን። ከቤተሰብህ ጋር ካለህ ቤተሰብህ ይደግፋል። ስለዚህ ቤተሰብ ውስጥ ስላለህ አንዳንድ ወሳኝ ቻሌንጆችን መጋፈጥ እያለብህ ትረሳቸዋለህ፣ አይታይም። ሃይማኖት ውስጥ ከሆንክ ፈጣሪ ብዙ ነገር ይሸፍንልሃል። ተጋፈጥ ያለ ሁሉ ይጠፋህና ግድ የለም እሱ የፈቀደው ነው ብለህ ትሰንፋለህ። ግን በራስህ ላይ ኃላፊነት እንዳለብህ በጣም ፊል ማድረግ የጀመርክ ህዝቡ በቃ ማምለጫ ማሰብ እንደሆነ በደንብ ትረዳዋለህ። ያኔ አእምሮ በደንብ ይሰራል።